ታሪካችን የሚጀምረው በቱርክ ቫን በተሰኘች አንዲት ትንሽዬ ከተማ ውስጥ ነው። የተደራጁ የወንጀል ቡድኖችንና የኮንትሮባንድ አሸባሪዎችን ካሉበት ቦታ መንጥሮ በማውጣት ሕፃናትን ከእገታ በማዳን ስሙ በመላው ቱርክ የገነነውን ጀግናውን መርማሪ ኡማር ደሚርን ያስመለክተናል። ታዲያ በዕለቱ በሰራው አስደናቂ የጀግንነት ስራው ምክንያት በትልልቅ አምባሳደራትና የፖሊስ አዛዦች ፊት ቆሞ ታላቅ ሽልማትና የክብር ፕላኬት እየተበረከተለት እናያለን። ኡማር ስራውን ከነፍሱ በላይ የሚወድ ለፍትህ ብቻ የሚኖር እውነተኛ ፖሊስ ነው። የፖሊስ አዛዦቹ ለከፈለው መስዋዕትነትና ለሰራው ጀግንነት ምስጋና ያቀርቡለትና የ1 ወር ሙሉ የስራ እረፍት በሽልማት መልክ ይሰጡታል። ይህ እረፍት ለኡማር ከፍቅረኛው ሲቢል ጋር ለሚፈጽመው ጋብቻ የተሰጠው ወርቃማ ጊዜ ነበር። ኡማርና ሲቢል የሰርጋቸውን ቀን በጉጉትና በደስታ እየቆጠሩ እናያለን። በሌላ በኩል ሙሉ በሙሉ የተለየ የቅንጦትና የሀብት ዓለም ውስጥ የምትኖረውን ኤሊፍ ዴኒዘርን እንመለከታለን። ኑሮዋ በጣሊያን ሮም ከተማ ውስጥ ሲሆን ስኬታማና ተፈላጊ ጌጣጌጥ ዲዛይነር ሆና የምትሰራ ጠንካራ ሴት ናት። አሁን ግን ልደቷን ለማክበር ወደ አገሯ ኢስታንቡል ትመለሳለች። አባቷ አህመድ ዴኒዘር በኢስታንቡል ውስጥ በግዙፍ ሀብቶ የሚታወቅ ባለ ሀብት ሲሆን ኤሊፍ ወደ ኢስታንቡል ስትመጣ ለልደት በዓሏ የቅንጦት ድግስ በደመቀ ሁኔታ ደግሶ ያስደስታታል። አህመድ ዴኒዘር በድግሱ መድረክ ላይ ቆሞ ኤሊፍ የኔ ትልቋ ስኬት የህይወቴ ትልቋ ኩራት ናት፣ በሷ ሙሉ በሙሉ እተማመናለሁ እያለ በብዙዎች ፊት ሲናገር ይታያል። ነገር ግን ይህ ፍጹም የሆነ ደስታቸው ለረጅም ጊዜ አልቆየም ነበር። በእኩለ ሌሊት ላይ ድግሱ ገና ሳይጠናቀቅና እንግዶች ሳይበታተኑ አህመድ ዴኒዘር ስልኩ ላይ የደረሰውን አንድ ሚስጥራዊ መልእክት ካነበበ በኋላ ወዲያውኑ ወደ ልጁ ወደ ኤሊፍ ጠጋ ብሎ በጣም አስቸኳይና ያልታሰበ የኩባንያ ስብሰባ ስላለኝ አሁኑኑ መሄድ አለብኝ ይላታል። ኤሊፍ በአባቷ ፊት ላይ የታየውን ለውጥ ሳታስተውልና ምንም ሳትጠራጠር እሺ አባዬ መልካም መንገድ ብላ በፈገግታና በፍቅር ተሸኘዋለች። ነገር ግን ይህ የፍቅር ፈገግታ አባቷን በህይወት የምታይበት ድምፁን የምትሰማበትና የምታቅፍበት የመጨረሻው ሰከንድ እንደሚሆን ፈጽሞ አልገመተችም ነበር። በዚህ በኩል ኡማር አርዳና ፔሊንን እናያቸዋለን። አርዳና ፔሊን የኡማር የልጅነት ጓደኞቹና በኢስታንቡል ውስጥ የሚገኙ የፖሊስ መርማሪዎች ሲሆኑ ኡማር ከነሱ ጋር ጊዜ ለማሳለፍ ወደ እነሱ መጥቷል። ታዲያ በድንገት በጠረጴዛው ላይ የተቀመጠው የፖሊስ ሬዲዮ ይጮዋል። ትኩረት ለሁሉም ክፍሎች። በፈነር አውራ ጎዳና አቅራቢያ ገደል ዳር ላይ በቆመች አንዲት ነጭ መኪና ውስጥ የሁለት ሰዎች አስክሬን ተገኝቷል። በአቅራቢያው ያላቸው የፖሊስ መርማሪዎች በአስቸኳይ ወደ ስፍራው እንድታመሩ ይላል። ምንም እንኳን ኡማር የ1 ወር ረፍት ላይ ቢሆንም ከአርዳና ከፔሊን ጋር ሆኖ ወደ ተባለው የግድያ ቦታ ሄዷል። እናም የወንጀሉ ቦታ ላይ ሲደርሱ አካባቢው ሙሉ በሙሉ በፖሊስ መኪናዎች ቀይና ሰማያዊ መብራቶች ደምቋል። ቢጫው የወንጀል መከላከያ መስመር ተዘርግቷል። በመቀጠል አርዳ የመኪናውን የፊት ለፊት በር ከፍቶ ሰዎቹን በሚመለከት ጊዜ በጣም ይደነግጣል። ምክንያቱም ከተገደሉት 2 ሰዎች መካከል አንደኛዋ የኡማር የወደፊት ሚስት የምትሆነው ሲቢል ስትሆን አንደኛው ደግሞ ታዋቂው ባለሀብት አህመድ ዴኒዘር ስለሆነ ኡማር ደግሞ በመስታወቱ በኩል ፊት ለፊት ባየው ነገር እጅግ ይደነግጣል። ወዲያውኑ አይኖቹ በእንባ ይሞላሉ። አርዳ ለታላቅ ወንድሙ ሁሴን ደውሎ የተፈጠረውን ነገር ነግሮት በፍጥነት እንዲመጣ ይጠይቀዋል። እናም ወንድሙ ወደ ኡማር ለመምጣትና ኡማርን ለማጽናናት ምንም ጊዜ አላጠፋም፣ በፍጥነት ይደርሳል። ኡማር አንድ ጥያቄ ራሱን መጠየቅ ይጀምራል። ፈጣሪ ይቅር በላይ እቤት ድረስ ሸኝቻት እኮ ነው የተመለስኩት፣ እንዴት ወደዚህ ልትመጣ ቻለች ይላል። ቀጥሎም ለወንድሙ ሁሴን አብሯት የነበረውን ሰውዬ ማንነት ይጠይቀዋል። ሁሴን ወደ አርዳ ሄዶ ያገኘው ነገር ካለ ይጠይቀዋል። ሁሴን የአርዳና የፔሊን የበላይ ኃላፊ ሲሆን ታዲያ አርዳ ገና እያጣሩ እንደሆነ ይነግረዋል። ቀጥሎም ኡማርን እዚህ ቦታ በማምጣታቸው በአርዳና በፔሊን በጣም ሲናደድ እናያለን። በንጋታው የነ ኤሊፍን የተንጣለለ ቪላ እንመለከታለን። እዚህ ሁሉም ነገር ሰላም ነው። ሁሉም ሰው በሰላም ተኝቷል። ነገር ግን ይሄ ሰላማቸው ጊዜያዊ ነበር። ኤሊፍ ከእንቅልፏ ነቅታ በመስኮቷ በኩል ፖሊሶች ወደ ቤታቸው እየመጡ እንደሆነ ትመለከታለች። በመቀጠል ወደ ታች በመውረድ ፖሊሶቹ ለምን ወደ ቤታቸው እንደመጡ ትጠይቃቸዋለች። ታዲያ ፖሊሱ እያዘነ አቶ አህመድ ዴኒዘር ዛሬ ጠዋት ሞቶ ተገኝቷል ይላታል። ኤሊፍ ከፖሊሱ አፍ በሰማችው ነገር በመደናገጥና ፖሊሶቹን ባለማመን ስሜት ውስጥ ሆና ሁሊያ ለተባለችው የቤት ሰራተኛቸው አባቷን ከመኝታ ክፍል ቀስቅሳው እንዲመጣ ታዛታለች። ታዲያ ሁሊያ አቶ አህመድ ወደ ቤት እንዳልመጣና ውጪ እንዳደረ ትነግራታለች። በዚህ በኩል በጠዋት ኡማርና ሁሴን ወደ ፖሊስ ጣቢያ መጥተዋል። አርዳ በፖሊስ ጣቢያ ውስጥ ሆኖ የሲቢልንና የአቶ አህመድን ገዳይ ለማግኘት ከሌሎች የፖሊስ ቡድኖች ጋር እየሰራ እናየዋለን። ኡማር ለአርዳ ከሲቢል ጋር የነበረውን ሰውዬ ማንነት እንዳጣራ ይጠይቀዋል። አርዳም እንዳጣራ እና ሰውየው ታዋቂ ባለሀብት ሲሆን ዴኒዘር ኮርፖሬሽን የሚባል ድርጅት እንዳለው ስሙ አህመድ ዴኒዘር
እንደሚባል ይነግረዋል። በመቀጠል አርዳና ኡማር በቢሮ ውስጥ ሆነው ሲቤልና አህመድ ምን ሊያገናኛቸው እንደሚችል እየተነጋገሩ ሳለ በመሃል አስክሬናቸው ለምርመራ ወደ ጣቢያ እንደመጣ ይነገራቸዋል። በዚህ በኩል ኤሊፍና እናቷ ወደ ፖሊስ ጣቢያ ከፖሊስ መርማሪ ኃላፊው ጋር እየመጡ እንመለከታለን። ታዲያ እናቷ ለኃላፊው ማን እንደገደለውና ከማን ጋር እንደነበር ትጠይቀዋለች። ታዲያ ከሴት ጋር እንደነበር ስትሰማ በባሏ ላይ የጥርጣሬ መንፈስ ያድርባታል። ከዛም ለፖሊሱ ሌላ ነገር መስማት እንደማትፈልግና ንግግሩን እዚህ ጋር እንዲያቆም ትጠይቀዋለች። በዚህ በኩል ኡማር ወደ ሲቤል አስክሬን ክፍል መጥቷል። እናም በእንባ በተሞሉ አይኖቹና በተሰባበሩ ልቦቹ ተስፋ በመቁረጥ ስሜት ውስጥ ሆኖ የሲቤል ጣት ላይ ቀለበት ያደርጋል። በመቀጠል ኤሊፍ እህቶቿና እናቷ ወደ ፖሊስ ጣቢያ ይደርሳሉ። እናም ፖሊሱ ወደ አስክሬን ክፍሉ እንዲገቡና አቶ አህመድ መሆኑን እንዲያረጋግጡ ይነግራቸዋል። ነገር ግን እናትየው አህመድ እንዲሆኑ የማየት ድፍረት ስለሌላት ኤሊፍ እንድትገባ ይደረጋል። ታዲያ ኤሊፍ ወደ ውስጥ ስትገባ ኡማር ደግሞ ከክፍሉ ሲወጣ በኮሊደር ላይ ይተላለፋሉ። በመቀጠል ኤሊፍ አባቷን በመጨረሻ ማይታው እርሟን ታወጣለች። እናም ፖሊሱ ውጪ እንድትወጣ ያረጋታል። ኤሊፍ ለቤተሰቦቿ ታረዳቸዋለች። በአባታቸው ሞት የተነሳ መላው ቤተሰቡ በሀዘን ይሞላል። ታዲያ የአህመድ ሚስት ሁለት ሀዘን ሆኖባታል። አንዱ ለ40 ዓመታት በትዳር አብሯት የነበረው የልጅነት ባሏ ስለሞተ ሲሆን፣ ሁለተኛው ደግሞ ከልጆቻቸው እኩያ ከምትሆን ሴት ጋር መኪና ውስጥ በመገኘቱ ነበር። በዚህ በኩል የሲቤል ቤተሰቦች ወደ ፖሊስ ጣቢያ መጥተዋል። እናም ለአርዳ ቃላቸውን እየሰጡ እናያለን። የሲቤል እናት ሲቤል ከቤት ስትወጣ እንኳን ምንም እንዳልሰሙ ይናገራሉ። ታዲያ ኡማር መኪናው ውስጥ ሲቤል ብቻዋን እንዳልነበረች ነግሯቸው የአህመድ ዴኒዘርን ፎቶግራፍ የሚያውቁት ከሆነ ያሳያቸዋል። እናትየውም ይህንን ሰው ከዛሬ ውጪ አይተውት ራሱ እንደማያውቁ ይናገራሉ። እናም መኪናው ውስጥ ምን እያደረጉ እንደነበር ለኡማር ይጠይቁታል። በዚህ በኩል በፖሊስ ጣቢያ ውስጥ ባለ የምርመራ ክፍል ውስጥ ኤሊፍ ለመርማሪው አርዳ ቃሏን እየሰጠች እናያለን። ኤሊፍ በዚያ ሌሊት የተከሰተውን ነገር ለአርዳ ማስረዳት ትጀምራለች። አባቷ ከቤት የወጣው ሌሊት 6 ሰዓት ላይ ሲሆን ታዲያ ከቤት ሲወጣ ወደ ቢሮ እየሄድኩ ነው ብሏት እንደነበር ታስታውሳለች። እና ሁልጊዜ ማታ ማታ ስለሚሰራ ይህ ለሷ የተለመደ ነገር በመሆኑ ምንም አይነት ነገር እንዳልጠየቀችው ትናገራለች። መርማሪ አርዳ አባቷ ከዚህ ቀደም ከማይታወቅ አካል ማስፈራሪያ ደርሶት እንደሚያውቅ ይጠይቃታል። ኤሊፍ ግን ምንም አይነት ማስፈራሪያ ደርሶት እንደማያውቅና ነግሯት እንኳን እንደማያውቅ ትናገራለች። በመቀጠል ስለ አባቷ ማንነት ስታስረዳ አባቷ የመጣው እጅግ በጣም ዝቅተኛ ህይወትን ከሚመሩ ቤተሰቦች እንደሆነና ጠንክሮ ስለሰራ ትልቅ ደረጃ ላይ እንደደረሰ ትናገራለች። ቀጥላም በኩባንያው ውስጥ ቀጥሮ ለሚያሰራቸው ሰራተኞቹ እንኳን ትልቅ ፍቅር እንዳለውና ሰራተኞቹ እንደ አባታቸው ስለሚቆጥሩት አባዬ ብለው እንደሚጠሩት ትናገራለች። ታዲያ ማን ሊገለው እንደሚችል በፍጹም መገመት አልቻለችም ነበር። በመቀጠል አርዳ ጥያቄውን ወደ ሌላ አቅጣጫ ያዞረዋል። ከአባቷ አጠገብ በመኪናው ውስጥ ተገላ ስለተገኘችው ወጣት ማለትም ስለ ሲቤል ጠየቀ። ኤሊፍ ግን ልጅቷን በጭራሽ እንደማታውቃት ትናገራለች። አርዳ በመካከላቸው ስላለው ግንኙነት ምን አይነት ጥርጣሬ እንዳላት ይጠይቃታል። ከዚህም ጥያቄ ጋር አያይዞ ደግማ በጥሞና እንድታስበውና አባትና እናቷ የነበሩበት የትዳር ሁኔታ ምን ይመስል እንደነበር ይጠይቃታል። ኤሊፍ በዚህ ጊዜ በከፍተኛ ሁኔታ ትቆጣለች። አርዳ ምን ማለት ፈልጎ እንደሆነ እንዳልገባትና አባቷና ሲቤል ፍቅረኛሞች ለመሆናቸው ምን ያህል ማረጋገጫ እንዳለው በቁጣ ትጠይቀዋለች። አርዳ የእነዚህን ሁለት ሰዎች ግድያ ምክንያት ለማወቅ እየሞከረ እንደሆነ ነግሯት በመካከላቸው ያለው የግንኙነት መጠን የግድያቸው ዋና ምክንያት ሊሆን እንደሚችል ሊያስረዳት ይሞክራል። ኤሊፍ ግን በከፍተኛ ንዴት ውስጥ ሆና ምንም የምታውቀው ነገር እንደሌላትና አባቷ በጣም ጥሩ ባልና አባት እንደነበር ትናገራለች። ቀጥላም ከሲቤል ጋር ግንኙነት ካለው ይህ የሆነው በሲቤል ጥፋት እንደሆነ ትናገራለች። ይህንን የኤሊፍ ንግግር ኡማር ከውጭ ሆኖ ይሰማል። ታዲያ በሩን በርግዶ ኤሊፍ ወዳለችበት ክፍል ይገባል። ቀጥሎም እርስ በእርሳቸው ይጣላሉ። ኡማር ስለ እጮኛው ሲቤል መጥፎ ነገር እንዳትናገር ያስጠነቅቃትና ለእሷም ሆነ ለቤተሰቦቿ ሲቤል የአባቷ ቅምጥ እንዳልነበረች እንደሚያረጋግጥ ተናግሮ ከክፍሉ ይወጣል። በመቀጠል ምሽት ላይ ኡማር በጣም አዝኖ ወደ ቤት ይመጣል። ከዛም በረንዳ ላይ እናቱን አቅፎ ሲያለቅስ እንመለከታለን። ሲነጋም የኡማር ወንድም ወደሱ መጥቶ ሲቤልና አህመድ መቼ እንደሚተዋወቁ እንዳልገባውና አብረው ሆነው ምን እያሳለፉ እንደነበር ሊገባው እንዳልቻለ ይነግረዋል። ቀጥሎም አህመድ ከቤት ሲወጣ ሌሊት 6 ሰዓት እንደነበርና ስራ አለኝ ብሎ እንደወጣ ሲቤል ደግሞ መቼ እንደወጣች ራሱ እንደማይታወቅ ከነገረው በኋላ እሱ እንደሚጠረጥረው ሲቤልና አህመድ ሚስጥራዊ ግንኙነት ሊኖራቸው እንደሚችል እንደሆነ ለኡማር ይነግረዋል። ኡማር ግን ይህንን የወንድሙን ጥርጣሬ ውድቅ አድርጎ ፍቅረኛውን እንደሚያምናትና እንደዛ ባይል ደስ እንደሚለው ለወንድሙ ይነግረዋል። ታዲያ ወንድሙም በኡማር ንግግር ተስማምቶ ሁሉንም ነገር ከምርመራው በኋላ እንደሚያውቁ ሲናገር ይታያል። በመቀጠል ኡማር ከቤተሰቦቹ ጋር ተሰባስቦ ወደ ሲቤል ቤተሰቦች ቤት ሄዷል። ቀጥሎም የሲቤል አባት ለኡማር አንድ ቃል ያስገባዋል። እሱም እንደዚህ
እንዲያዝኑ ያደረጉትን የሲቪልን ነፍሰ ገዳዮች ካሉበት ፈልጎ አውጥቶ ለህግ እንዲያቀርባቸውና ቅጣታቸውን እንዲያገኙ ነበር። ኡማር በፊቱ ላይ ምንም የጥርጣሬ ስሜት እንኳን ሳይታይበት ገዳዮቹን አግኝቶ ለህግ እንደሚያቀርባቸው ሲናገር ይታያል። ትዕይንቱ ሲቀየር ወደ ኤሊፍ ቤት ይወስደናል። እዚህም በተመሳሳይ ሁኔታ የባለ ሀብቱ አህመድ ዴኒዘር የለቅሶ ስነ ስርዓት ሲደረግ እናያለን። ሁሉም የቤተሰቡ አባላትና ለቅሶ ለመድረስ የመጡ ዘመድና ጎረቤቶች ተሰብስበዋል። እዚህ ጋር አንድ ክፋት የወረሰውን ሰው ነገር ግን በሰዎች ዘንድ እጅግ የተከበረና የተወደደን ሁለት ጭንብል በአንድ ጊዜ የለበሰን ሰው እንመለከታለን። ስሙ ታየር ዱንዳር የሚባል ሲሆን ወደ ኤሊፍ ቤት መጥቶ በጣም እንዳዘነና ከወንድሙ በላይ የሆነን ሰው ስላጣ ልቡ እንደተሰበረ ለኤሊፍ ሲናገር እናያለን። በሌላ በኩል ደግሞ አንዲት ሴት ስለ አህመድ የተሳሳተ ነገር እያወራችና ሲቤል የ10 ዓመት ፍቅረኛው እንደነበረች ለሰዎች ስትናገር ኤሊፍ ሰምታ ለብቻዋ ጠርታት በአባቷ የሞት መታሰቢያ ቀን ላይ አባቷም ሆነ ቤተሰቦቿ መቀለጃ እንዲሆኑ እንደማትፈልግና ሐዘንተኛ ቤት ተመቶ እንደዚህ ያለ ወሬ እንደማይወራ ስትናገር እያየን ትዕይንቱ ይቀየራል። በዚህ በኩል ኡማር ወደ ሲቤል የመኝታ ክፍል ገብቶ ማንም ሳያየው የሲቤልን ዕቃዎች በድብቅ ይበረብራል። ከጠረጴዛው በታች በማስቲካ አጣብቀው የነበረውን አንድን አርቲፊሻል አልማዝ አግኝቶ ወደ ኪሱ ከቶ ከክፍሉ ሲወጣ እናያለን። በሌላ በኩል ደግሞ ኤሊፍ ወደ አባቷ የሥራ ክፍል ገብታ አባቷ ወንበር ላይ ተቀምጣ ስለ አባቷ እያሰበች ሳለ አንድ የማፊያ አባል የሆነ ሰው እሷ ወዳለችበት ክፍል ይገባል። በመቀጠል ፊት ለፊት አይኗን እያየ አልማዞቹ የት እንደሆኑ ይጠይቃታል። ታዲያ ኤሊፍ ሰውየው ምን እያወራ እንደሆነ ስላልገባት ስለምን አልማዞች እያወራ እንደሆነ ትጠይቀዋለች። ሰውየው ግን በመሳሪያ አስፈራርቶ እንድትቀመጥ ካደረገ በኋላ አባቷ ከነሱ $110 ሚሊዮን የሚያወጡ አልማዞችን እንደሰረቀና እንደጠፋ ይነግራታል። ታዲያ እሷ በአስቸኳይ ፈልጋ ካላመጣች እሷንም ሆነ ቤተሰቦቿን ሙሉ በሙሉ እንደሚያጠፋቸው አስጠንቅቋት ከክፍሉ ለቆ ሊወጣ ሲል የኤሊፍ እናት ወደ ክፍሉ ትገባለች። ታዲያ እናቷ የኤሊፍ ፊት ስለተቀየረባት ችግር ካለ ምንነቱን ለማጣራት ሰውየውን ተጠይቀዋለች። ሰውየውም ምንም ነገር እንዳልተፈጠረ አስመስሎ ጽናቱን እንዲሰጣቸው ለእናቷ ተናግሮ ከኤሊፍ ጋር በድጋሚ እንደሚገናኙ ነግሯት ክፍሉን ለቆ ሲወጣ እናያለን። በዚህ በኩል ኡማር ወደ ፖሊስ ጣቢያ መጥቷል። አርዳ የመንገድ ላይ ካሜራ ቅጂ እንዳገኘና አብረው እንዲያዩት ስለፈለገ እስካሁን ድረስ ምንም እንዳላየው ይነግረዋል። ፔሊን ደግሞ የስልክ ዝርዝራቸውን እንዳገኘችና አህመትና ሲቤል ተደዋውለው እንኳን እንደማያውቁ ለኡማር ተነግረዋለች። በመቀጠል በካሜራ የተቀረጸውን በሚመለከቱ ጊዜ ሌሎቹ ሰዎች ምስሉ በደንብ እንደማይታይ ሲገምቱ፣ ኡማር ግን በመሃል የ1 ሰዓት ቪዲዮ እንደተቆረጠ ሲደርስበት እያየን ትዕይንቱ ይቀየራል። ታዲያ ኡማርና አርዳ ቢሮ ውስጥ ተቀምጠው ኡማር የሲቤልን የግድያ ፎቶ እየተመለከተ ሳለ የሲቤል ደም መኪና ውስጥ እንዳልነበር ያስተውላል። ያ ማለት ሲቤልን ከመኪናው ውጪ እንደገደሏት ፍንጭ ይሰጠዋል። በዚህ በኩል ኤሊፍ ወደ አባቷ ድርጅት መጥታ ለሂሳብ ባለሙያቸው በአስቸኳይ ብዙ ገንዘብ እንደምትፈልግ ትነግረዋለች። ታዲያ ባለሙያው አሁን እሱን ማድረግ እንደማትችልና አባቷ ከቤተሰቦቿ ደብቆ ያቆየውን እውነት ይነግራታል። የአባቷ ድርጅት ላለፉት ዓመታቶች እየከሰረ እንደሆነና አሁን ላይ ያሉት ሁሉም ንብረቶቻቸው በባንክ እንደተያዙ ይነግራታል። ኤሊፍ በሰማችው ነገር በጣም ትደናገጣለች። በዚህ በኩል ኡማር ሲቤልና አህመድ የተገደሉበትን መኪና በሚስጥር ለመመርመር ወደ እነ ኤሊፍ ድርጅት መጥቷል። ታዲያ ለሪሴፕሽኗ የፖሊስ መታወቂያውን አሳይቶ መኪናው የት እንደሚገኝ ይጠይቃታል። ልጅቷም ከአንድ የድርጅታቸው ጥበቃ ጋር ወደ መኪናው ትልከዋለች። ኡማር መኪናው ጋር እንደደረሰ ሚስጥራዊ ምርመራ ሊያደርግ ስለሆነ ጥበቃውን ብቻውን እንዲተወው ነግሮት ለብቻው መኪናውን ማየት ይጀምራል። ታዲያ ሲቤል ቤት ያገኘውን አይነት አርቲፊሻል አልማዝ መኪናው ውስጥም ደግሞ ያገኛል። እናም በዚህ ቅጽበት ኤሊፍ ወደ አባቷ መኪና ስትመጣ ኡማርን እዛው ታገኘዋለች። እዚህ ማንም ሰው ሳይፈቅድለት ምን ሊሰራ እንደመጣ ስትጠይቀው ለምርመራ እንደሆነና እሱም ፖሊስ እንደሆነ ይነግራታል። ኤሊፍ ያገኘው ሌላ ፍንጭ እንዳለ ስትጠይቀው ለእሷ የማስረዳት ግዴታ እንደሌለበት ነግሯት ጥሏት ይሄዳል። በመቀጠል ለአርዳ ደውሎለት የመኪናውን ውስጥ ካየ በኋላ ሌላ የግድያ ቦታ እንዳለ እርግጠኛ እንደሆነ ይነግረዋል። ኡማር ግድያው ተፈጽሞበታል ከተባለው ቦታ ውጪ አዲስ የቦታ ፍንጭ ያገኛል። ያገኘውም አንዲት ክፍል ቤት ስትሆን ሲቤል እዛ ስለመገደሏ እርግጠኛ የሚያደርገው ደግሞ በአንዱ በኩል ያለው ግድግዳ በደም የተጨማለቀ ነበር። ታዲያ ወዲያውኑ ለአርዳ ደውሎለት ሲቤል የተገደለችበትን ቦታ እንዳገኘው ይነግረዋል። አርዳንም በፍጥነት እንዲመጣ ነግሮት ሲጨርስ አንድ ማንነቱ ያልታወቀ ሰው ኡማርን ከጀርባው ያጠቃውና ራሱን ይስታል። ታዲያ ራሱን ከሳተበት ሲነቃ ከቅርብ ሰዓት በፊት ያገኘው የግድያ ቦታ በእሳት እየተቃጠለ ያየዋል። በተመሳሳይ ሰዓት አርዳና ወንድሙ ሁሴን ወደ ቦታው ደርሰዋል። ታዲያ አርዳና ወንድሙ በሚያዩት ነገር ግራ ተጋብተው ሁኔታውን ለኡማር ቢጠይቁትም የሚያስታውሰው ነገር እንደሌለና ገዳዩ ይህንን እንዳደረገው እንደሚገምት ይነግራቸዋል። በዚህ በኩል የአህመድ ቤተሰቦች እንዳለ ንብረቶቻቸው ሊወረሱ እንደሆነ አውቀው በጭንቀት ተውጠው እናያቸዋለን። ፖሊስ ጣቢያ ደግሞ የነ አርዳና የነ ሁሴን የበላይ አለቃ ኡማር በስራቸው ላይ ጣልቃ እየገባ ስለሆነ በንዴት እየተቆጣው እናያለን። ታዲያ በእነሱ ስራ ላይ ከአሁን በኋላ ጣልቃ የሚገባ ከሆነ ምርመራ
እንደሚከፍትበትና እንደሚያሳግደው ያስጠነቅቀዋል። ቀጥሎም ሰውየው ኡማር ራሱ መረጃዎችን እያሸሸ እንደሆነ እንደሚጠረጥር ይናገራል። በሰውየው ንግግር የተበሳጨው ኡማር ክፍሉን ለቆ ይወጣል። በመቀጠል ኡማር የሲቤልን የሆስፒታል የምርመራ ሪፖርት ካነበበ በኋላ ወንድሙ ሁሴን ጋር ሄዶ ፍቅረኛው ሲቤል ድንግል እንደነበረች ይነግረውና ካሁን በኋላ ሲቤልን በሌላ መልኩ ሲጠረጥራት እንዳያየው ያስጠነቅቀዋል። ታዲያ ወንድሙ ሁሴን ይህንን የምርመራ ሪፖርት እንዳላነበበው ምክንያቱም አሁን ከዚህ ምርመራ እንደታገደ ይነግረዋል። ቀጥሎም ወንድሙ ኡማር መጥፎ ነገር ውስጥ እንዳይገባ ሲመክረው እያየን ትዕይንቱ ይቀየራል። በዚህ በኩል ኡማርና አርዳ አንዲት ትንሽዬ ካፌ ውስጥ ቁጭ ብለው ስለነ ኤሊፍ ቤተሰብ ሙሉ ነገር ሲመረምሩ እንመለከታለን። ስለ ስራቸው፣ ስለ አኗኗራቸው፣ ስላላቸው ሀብትና በአጠቃላይ ስለ ሙሉ ነገራቸው። በንጋታው ጠዋት ላይ ኤሊፍ ታየር ዱንዳር ቤት ትሄዳለች። ታዲያ በሀዘን ውስጥ ሆና አባቷ ማህበር አቋቁሞ ሰዎችን እያጭበረበረ እንደነበርና አሁን ላይ ደግሞ ሙሉ ሀብታቸውን እንደከሰሩ ትነግረዋለች። ቀጥላም እህቷ ወደ ኒውዮርክ ሂዳ ትምህርቷን ልትከታተል ስለሆነ በኒውዮርክ ካለው ሆቴሉ አንድ ክፍል ለእህቷ ሰጥቷት እዛ ትምህርቷን እንድትከታተል ትጠይቀዋለች። ታየርም ኤሊፍ እንዳትጨናነቅና የእህቷን ማረፊያም ሆነ የትምህርት ሁኔታዋን በሙሉ እሱ እንደሚከፍል ቃል ይገባላታል። ታዲያ ኤሊፍ ታየርን ስታመሰግነው እያየን ትዕይንቱ ይቀየራል። በመቀጠል እህቷ ቤተሰቦቿን ተሰናብታ ከኤሊፍ ጋር ወደ ኤርፖርት በመሄዱ ሰዓት ከዚህ በፊት አባታቸው አልማዛቸውን የሰረቀባቸው ማፊያዎች እነ ኤሊፍን ሳያስቡት ያግቷቸዋል። ቀጥሎም ወደ አንዲት ትንሽዬ ጎጆ ይዘዋቸው ከሄዱ በኋላ ለኤሊፍ አባትሽ የሰረቀንን 110 ሚሊዮን ዶላር የሚያወጡ አልማዞችን በአስቸኳይ ካላመጣሽ እህትሽን ቆራርጠን እንጥላታለን በማለት ያስፈራሯታል። እናም እህቷን እዛው አግተው ኤሊፍን ብቻዋን ይለቋታል። ታዲያ ለፖሊስ እንዳትናገርና አርፋ አልማዞቹን እንድትፈልግ ታናሽ እህቷ ኑርፊልን እንደ መያዣ አድርገው እዛው ያስቀሯታል። ከዚህ በመቀጠል ከእግተውም ሆነ ከግድያው በስተጀርባ ያለውን ሰው እናውቃለን። ታዲያ ይህንን ሁሉ ሲያደርግ የነበረው ታየር የተባለው አስመሳዩ ሰውዬ ነው። ሰዎች ከሱ ትዕዛዝ ውጪ ከሆኑ ያለምንም ርኅራኄ ይገላቸዋል። ታዲያ እነ ኤሊፍን ካገቷቸው ሰዎች መካከል አንደኛው መቲን ይባላል። መቲን ወደ ታየር መጥቶ ሁኔታውን በሙሉ ሲነግረው እናያለን። በዚህ በኩል ኡማር ኤሊፍን በመንገድ ላይ አዝና ያገኛታል። ወደ እሷ በመሄድ ምን እንደሆነች ይጠይቃታል። ግን ኤሊፍ ወዲያውኑ መቲን ለፖሊስ እንዳትናገር ያላትን ታስታውስና እንዲተዋት ነግራው ጥራው መሄድ ትጀምራለች። ኡማር ግን ተከትሏት ምን እንደሆነችና ከሰው እያመለጠች እንደሆነ ቢጠይቃትም እሷ ግን ምንም ለመናገር ፈቃደኛ አልነበረችም። ታዲያ ኡማር ከሲቤል ቤትና ከመኪና ውስጥ ያገኛቸውን ተመሳሳይ አልማዞች ለኤሊፍ ያሳያታል። ኤሊፍ አልማዞቹን እንዳየች መቲን ስልክ ይደውልላታል። እናም አብሮሽ ያለው ሰውዬ ማን እንደሆነ ንገሪኝ፣ እየተከታተልኩሽ ነው ይላታል። ኤሊፍን በድንጋጤ ፍቅረኛዬ ነው ብላ ልታስረዳው ስትሞክር ስልኩን ጆሮዋ ላይ ይዘጋባታል። በመቀጠል ኤሊፍ ወደ ኡማር ዙራ ከንፈሩን ስትስመው እናያለን። ኡማር ግን ግራ ተጋብቶ ለምን እንደዚህ ያለ ስራ እንደሰራች ይጠይቃታል። ኤሊፍ ግን ምንም ነገር ሳይጠይቃት አብሯት እንዲሄድ ታደርጋለች። ከዛም ወደ ድርጅታቸው ከገባቸው በኋላ ያደረገላትን መቼም እንደማትረሳው ነግራው አመስግናው ጥላው መሄድ ትጀምራለች። ኡማር ግን ጉዳዩ ምንም ስላልገባው ተከትሏት ምን እየተፈጠረ እንደነበር ይጠይቃታል። ታዲያ ኤሊፍ የምትነግረው ነገር ስላጣች ዝም ትለዋለች። ኡማር ግን ችግሩን እንድትነግረውና እንደሚያግዛት ይነግራታል። እሷ ምንም የሚነገር ነገር እንደሌላት ለኡማር ተናግራ እንዲሄድ ትነግረዋለች። ኡማር እንደዚህ ያደረገችበትን ምክንያት ማወቅ ስለፈለገ እየተከተላት ምን እንደሆነች ይጠይቃታል። ታዲያ ኡማር በአልማዞቹ ምክንያት ችግር ውስጥ እንደገባችና ሊያግዛት እየሞከረ እንደሆነ ሊያስረዳት ይሞክራል። ነገር ግን ኤሊፍ ፊቷን ታጥባ እንደምትመለስ ነግራው አንድ ክፍል ውስጥ አስገባዋለች። ታዲያ ግን መታጠቢያ ቤት እያለች መቲን ድጋሚ ደውሎላት ከአሁን በኋላ ከፍቅረኛዋ ጋር ሊያያት እንደማይፈልግ ይነግራታል። ታዲያ ኤሊፍ ኡማር ቢሮ ውስጥ እየጠበቃት ሳለ እሷ ግን ባህር ለምትባል የድርጅታቸው ጸሐፊ የሲቤልን ቤተሰቦች ቤት አድራሻ እንድትሰጣት ጠይቃት ኡማር ክፍል ውስጥ እንዳለ ጥላው ትሄዳለች። በዚህ በኩል እና አርዳ በጣቢያ ውስጥ በግድያው ላይ ምርመራ እያደረጉ ይገኛሉ። ታዲያ እና አርዳ የበላይ አለቃ የሆነው አሊ የሲቤልን ጉዳይ ወደ ጎን በመተው ትኩረቱን ሙሉ በሙሉ በአህመድ ዴኒዘር የንግድ ጠላቶች ላይ ብቻ ለማድረግ ይወስናል። ነገር ግን ይሄ ውሳኔው በፖሊሶቹ በአርዳና በፔሊን ዘንድ ትልቅ ጥርጣሬ ይፈጥራል። አለቃቸው አሊ ጉዳዩን ሆን ብሎ በፍጥነት ለመዝጋትና ራሱን ከበላይ አካላት ለመጠበቅ እየሞከረ ነበር። ኡማርን በበኩሉ ኤሊፍ አንድ ትልቅ ነገር እየደበቀች እንደሆነና ገዳዮቹ እሷን እያስፈራሯት እንደሆነ ሙሉ በሙሉ እርግጠኛ ይሆናል። ታዲያ ለጓደኛው አርዳ ይደውልለትና አንድ ያገኘው አስፈላጊ መረጃ ስላለ እሱ ወደሚልክለት አድራሻ በፍጥነት እንዲመጣ ይጠይቀዋል። በሌላ በኩል ኤሊፍ በከፍተኛ ጭንቀት ውስጥ ትገኛለች። ታናሽ እህቷ ኑርፊል በማፊያዎቹ ታግታ እያለች እናቷ ዘሪን ለኑርፊል ትደውላለች። ታዲያ የኑርፊል ስልክ ባለመስራቱ የተጨነቀችው እናት ወደ ኤሊፍ በመደወል ስለ ኑርፊል ትጠይቃታለች። ኤሊፍ ግን እውነታውን ለመደበቅ ትገደዳለች። ታዲያ ኤሊፍ ለእናቷ ኑርፊል ስልኳ አውሮፕላን ማረፊያ ውስጥ ጠፍቶባት ነው እንጂ ደህና ናት በማለት በመዋሸት እናቷ እንዳትደነግጥ ታደርጋለች። ነገር ግን ስልኩን ስትዘጋው እህቷን በማጣቷ በከፍተኛ
ሐዘን ውስጥ እያለቀሰች እናያታለን። ኡማር አርዳና ፔሊን ኤሊፍን ለመጠበቅና እውነቱን ለማውጣት ወደ እነ ኤሊፍ የጌጣጌጥ ሱቅ ይሄዳሉ። ታዲያ ኡማር እሷን ለማገዝ ለፔሊንና ለአርዳ የሆነችውን ሙሉ እንድትነግራቸውና እነሱ ፖሊሶች ስለሆኑ እንደሚረዷት ሊያስረዳት ቢሞክርም ኤሊፍ ግን ማፊያዎቹ እህቷን እንዳይገሏት በመፍራት እውነቱን ትደብቃለች። ታዲያ መንገድ ላይ ኡማርን በድንገት ስለሳመችው እንደዚህ የሆነ እንደሆነ በመናገር የሳመችበትን ምክንያት ስታስረዳ የቀድሞ ፍቅረኛዬ በጣም ቀናተኛ ስለሆነና እየተከተለኝ ስለነበር ደንግጬን ሳምኩ ብላ አዲስ ውሸት ትፈጥራለች። ነገር ግን ኡማር የኤሊፍን ውሸቶች ሊያምን አልፈለገም ነበር። ከእሷ ሱቅ እንደወጡ ፔሊን በኢንተርኔት ላይ የኤሊፍን የድሮ ቃለ መጠይቅ ስትፈልግ ኤሊፍ ላለፉት 1 ዓመት ተኩል ምንም አይነት ፍቅረኛ እንዳልነበራት ታረጋግጣለች። በዚህም ኤሊፍ ለኡማር ትልቅ ውሸት እየዋሸችው መሆኑን ኡማር እርግጠኛ ይሆናል። አርዳ ግን ነገሩን ችላ ያለው ይመስላል። ትዕይንቱ ሲቀየር ኤሊፍ አልማዞቹን ለመፈለግ ራሷን የሲቤል የትምህርት ቤት ጓደኛ አስመስላ ወደ ሲቤል ቤተሰቦች ቤት ትሄዳለች። እዛም ለቀስተኞቹን እያገዘችና ለሲቤል የሚጸለየውን ጸሎት እየተካፈለች ከቆየች በኋላ ሁኔታዎች እስኪመቻቹላት ጠብቃ በሚስጥር ወደ ሲቤል መኝታ ክፍል ትገባለች። ታዲያ በክፍሉ ውስጥ ያለውን ቁም ሳጥን በመክፈት ስትበረብር አባቷ አህመድ ይሰራው የነበረውን ልዩ የእንጨት ሳጥን አግኝታ ሰርቃው ይዘው ለመውጣት ትሞክራለች። ነገር ግን ኤሊፍ ያላወቀችው ነገር ቢኖር ኡማር እየተከተላት ነበር። ኤሊፍ ሳጥኑን ይዛው ከቤት ስትወጣ ኡማር መንገድ ላይ ያገኛታል። ታዲያ ሳጥኑን ከእጇ ላይ በመንጠቅ ይወስድባትና መኪናውን አስነስቶ ይሄዳል። ኤሊፍ መኪናውን ተከታትለው መንገድ ትዘጋበታለች። በመጨረሻም መናገር ባትፈልግም ተገዳ አባቷ የደበቃቸው አልማዞች እንዳሉና በአስቸኳይ ፈልጋ አግኝታ አባቷ ከዚህ በፊት ለተበደራቸው ሰዎች መክፈል እንዳለባት ትነግረዋለች። ታዲያ ቀጥላም ምናልባት እዚህ ሳጥን ውስጥ ሊኖሩ እንደሚችሉ ነግራው ሳጥኑን እንዲሰጣት ትለምነዋለች። ኡማር ግን እሱ ባለበት እንድትከፍተው እንደሚፈልግ ካልሆነ ግን እንደማይሰጣት ይነግራታል። ኤሊፍ ምንም እንኳን ይህንን ነገር ባትፈልገውም ከኡማር ጋር ትስማማና የሳጥኑን ሚስጥራዊ መክፈቻ ተጠቅማ ሳጥኑን ብትከፍተውም ውስጡ ምንም አልማዝ የሌለው ባዶ ሆኖ ታገኘዋለች። በሌላ በኩል የድርጅታቸው ሰራተኛ ቦራ ለኤሊፍ አዲስ ተስፋ የሚሰጥ መረጃ ይመጣል። አባቷ አህመድ ዴኒዘር ከእናቷ ዘሪን ጋር በጋራ የከፈቱት በባንክ ውስጥ ያለ ሚስጥራዊ ካዝና እንዳለ ይነግራታል። ኤሊፍ አልማዞቹ እዛ ውስጥ ሊሆኑ እንደሚችሉ ታስባለች። በዚህ በኩል ኡማር የሲቤልን ሳጥን ይዞ ወደ እናቷ ቤት ይመለሳል። ሳጥኑ የአህመድ መሆኑንና በሲቤልና በአህመድ መካከል ግንኙነት እንደነበር ይጠይቃታል። እናቷ ፋጡማ ግን ልጇ ሲቤል ንጹህና ድንግል ሆና እንደሞተች በከፍተኛ እምነትና ለቅሶ ስታስረዳው ትዕይንቱ ሲቀየር እናያለን። በዚህ በኩል ኤሊፍና እናቷ ወደ ካዝናው መጥተዋል። ታዲያ ካዝናው ውስጥ አንድ የብረት ቦክስ አግኝተው ቦክሱን ሲከፍቱት ግን በውስጡ የተለያዩ ወረቀቶችን ያገኛሉ። ነገር ግን ከምንም ነገር በላይ የእናቷን ቀልብ የሳበው በውስጡ የሲቤል ፎቶግራፍ መኖሩ ነበር። በዚህ በኩል አጋጆቹ ኑርፊልን አዲስ ቦታ አምጥተዋታል። በዚህ በኩል ደግሞ የታየርን ልጅ ምርትን እናየዋለን። ምርት ኑርፊልን ያፈቅራት ነበር። ታዲያ ኑርፊል ከመታገቷ በፊት ወደ ኒውዮርክ ልትሄድ እንደሆነና ከአሁን በኋላ እየደወለ እንዳያስቸግራት የሚያስጠነቅቅ የቪዲዮ መልእክት ስልኩ ላይ ልካለታለች። ታዲያ ወደ አባቱ ሄዶ አሁኑኑ ወደ ኒውዮርክ መሄድ እንደሚፈልግ ይነግረዋል። ታየር ግን በሀሳቡ ሳይስማማ ይቀራል። ይህ በእንዲህ እንዳለ የኤሊፍ የቅርብ ጓደኛ ባህር ለፍቅረኛዋ ሊቬንት አሁንም የዴኒዘር ቤተሰቦች ድብቅ ገንዘብ እንዳላቸው እንደጠረጠረች ትነግረዋለች። ባህር ለዓመታት በእነሱ ስር መኖር ሰልችቷታል። እናም ገንዘቡን በሚስጥር ለመውሰድ የራሷን ድብቅ ሴራ ማጠንጠን ትጀምራለች። ኡማር ከፖሊስ ጓደኞቹ ከአርዳና ከፔሊን ጋር በፔሊን ቤት ተሰባስቧል። ኡማር ኤሊፍ ወደ ሲቤል ቤት ሂዳ እንደነበርና አንድን ሳጥን ሰርቃ ስትወጣ እንደያዛት ነግሯቸው ከሲቤል ቤት የሰረቀችው ሳጥን ደግሞ በአባቷ አህመድ የተሰራ መሆኑንና ከዚህ ቀደም በሲቤል ቤት አንዲት ትንሽዬ አልማዝ አግኝቶ እንደነበር እናም በተመሳሳይ ሁኔታ የአህመድን መኪና ሲፈትሽ ተመሳሳይ አልማዝ እንዳገኘ ይነግራቸዋል። ይህም ማለት አዲስ ፍንጭ በአህመድ በሲቤልና በእንጨቱ ሳጥን መካከል ትልቅ የወንጀል ትስስር እንዳለ ለእነ አርዳ ሙሉ በሙሉ ያረጋግጥላቸዋል። እና አርዳም ገዳዮቹ አልማዞቹን ፈልገው ኤሊፍን እያስፈራሯት እንደሆነ ይረዳሉ። ኤሊፍ ማታ ለብቻዋ እየተራመደች ሳለ ከየት መጣ ሳይባል ከማፊያው ምቲን ጋር በአካል ትገናኛለች። ታዲያ አልማዞቹን ስላላገኘቻቸው አዲስ ስምምነት ማድረግ እንዳለባቸው ይነግራታል። ከአባቷ አህመድ ጋር ለዓመታት በጋራ ሲሰሩት የነበረውን የገንዘብ ማጭበርበርና ህገወጥ የገንዘብ ዝውውር አሁን ደግሞ እሷ ይህንን ወንጀል እንድትቀጥለው ያስገድዳታል። ኤሊፍ መጀመሪያ ላይ ወንጀል ውስጥ አልገባም ብላ ብትቃወምም መቲን ግን የእህቷን የኑርፊልን አንገት እንደሚቀላው በቪዲዮ እያስፈራራት እንመለከታለን። በዚህ በኩል አርዳና ኡማር እየተጨቃጨቁ ነው። ታዲያ አርዳ ሲቤልና አህመድ አንድ ላይ እንደነበሩና ሲቤል የአህመድ ውሽማ እንደነበረች እንደሚገምት ለኡማር ይነግረዋል። ታዲያ ኡማር ይህንን መቋቋም ስላልቻለ አርዳን በቦክስ ይመታውና ከቤቱ ይወጣል። ትዕይንቱ ሲቀየር የማፊያው ዋና መሪ የሆነውና የዋህ ጭንብል የለበሰው ታየር ወደ እነ ኤሊፍ ቤት መጥቷል። ታየር ኑርፊል በእነሱ ሆቴል እንዳለችና እናቷ እንዳትጨነቅ ይዋሻ
ይሻታል። ነገር ግን ታየር ኤሊፍን ለብቻዋ ውጪ ሲያገኛት ኑርፊል ሆቴል ውስጥ እንደሌለች፣ ለረጅም ጊዜ እዚሁ ከተማ እንዳለች እንደሚያውቅና ለመሆኑ ኑርፊል የት እንዳለች፣ ምን አይነት ችግር እንደተፈጠረ ለኤሊፍ ይጠይቃታል። ኤሊፍ በድንጋጤ የምትመልሰው መልስ አጣ ስትርበተበት እያየን የዛሬው ክፍል በዚህ ያበቃል። ታዲያ ከክፍል 6 እስከ 10 ያለውን ለማግኘት ይህንን ቻናል ሰብስክራይብ፣ ቪዲዮን ደግሞ ላይክ ማድረጋችሁን እንዳትረሱ።